ቻናላችንን ላይክ ሼር ኮሜንት ያርጋችሁ ቤተሰብ ይሁኑ ረመዳን ትልቅ ጸጋ ትልቅ በረከት በተለይ ወደ መጨረሻው ስንድ ምን የሚባል አንድ ውብ ሌሊት አለ ንገሩኝ ለይለቱል ቀድር አንድ ምሽት አለ በጣም የተላቀ ሌሊት ደረጃው የማይደረስበት ምሽት አለ አላህ የመረጠው ሌሊት አላህ የፈለገውን ፈጥሮ ይመርጣል ነብዩላህ አደምን አመጹ በኋላ ተወበቱ ثم اجتباه መረጣቸው አለ የሰው ልጅ አባት አረጋቸው ሙሳን አለይሂ ሰላም ከሰው ልጆች ሁሉ መረጠው እኔ አንተን መርጫለሁ በሪሳላቲ ወቢከላሚ እኔም በማናገር በመልእክት መርጫለሁ ይላቸዋል ሙሳን አለይሂ ሰላም ነብዩላህ ሙሳን አለይሂ ሰላም መርየምን በዘመኗ ተአምር እንድታዝል አድርጓታል ያ መርየም ኢነላህ አስጠፋኪ ወጠኸረኪ ወስጠፋኪ ዐላ ኒሳኢል ዓለሚን በሷ ዘመን ከነበሩ ሴቶች እሷን አላህ መርጧል አላህ ፈጥሮ ወረቡከ يخلق ما يشاء ويختار ጌታ የሚፈልገውን ፈጥሮ ይመርጣል የሚመርጥበት የራሱ መስፈርት አለው አላህ ቀልብ ላይ የሚያየው ቦታ አለ አላህ ለኸይር ይመርጣል ለሶላት ይመርጣል ለቁርአን ይመርጣል ለጾም ይመርጣል እንዲመርጥ ግን ውስጥህን አላህ ነብዩላህ ሙሳ አለይሂ ሰላም አላህ ጠየቃቸው ያ ሙሳ ለምን ይመስልሃል አንተን የመረጥኩ እኔም በማናገር አላቸው ነብዩ ሙሳ መልስ የላቸው አንተ ሙሳ ወይ አላቸው የባሮችን ሁሉ ቀልብ አየዋል ያንተ ለኔ የበለጠ የተሰበረ ሆኖ አየው አላቸው አላህ ምድርን ፈጥሯል ከምድር ከከተማ መካን መረጠ ከዓባን መረጠ አላህ ከሰው ልጆች ነብያትን መረጠ ከነብያት ሩሱሎችን መረጠ ከሩሱሎች አምስቱን ኡሉል አዝም የቁርጥ ስሜት ባለቤቶችን መረጠ ነብዩላህ ኑህን ኢብራሂምን ሙሳን ኢሳንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአምስቱ ደግሞ ሰይድና መሐመድን መረጣቸው فجعله ኢማመሁም ወኻተመሁ መደምደሚያቸው አይነታቸው አደረጋቸው በይቱል መቅዲስ ላይ አስከትለው የሚሰግዱ ሸውቂ እንዳለው ማለት ነው አንተን እኮ በይቱል መቅዲስ ላይ ነቢያቶች ሲያዩ ከበቡ ይላቸው لما رأوك التف بسيدهم كما تلتف الجند بالعالمين ልክ ሲያዩ ነቢያቶች ከበቡ كما تلتف الجند بالعالمين ልክ የጦር ሰራዊት ባንዲራው ዙሪያ እንደሚሰበሰበው መሪያቸውን አገኙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ከነቢያት አላህ መረጠ ቀናትን ፈጠረና ዙልሂጃ የሚባሉ 10 ቀናትን መረጠ ሌሊቶች ወርን ፈጠረና ረመዳንን መረጠ ሌሊትን ፈጠረና ለይለቱል ቀድር መረጠ ጌታ የፈለገውን ይፈጥራል የፈለገውን ይሻውን ይመርጣል ለይለቱል ቀድርን መረጠና ደረጃዋን በአንድ አንቀጽ አልነገረንም በአንድ ሱራ አብራራ ኢና አንዘልና في ليلة القدر أنت محمد እኛ ይሄን የተከበረውን ቁርአን በተላቀው ሌሊት አወረደ ከየት አወረደ ወዴት አወረደ ኢብኑ አባስ ይንገሩን አላህ ከለውህል መህፉዝ አርሽ ዘንድ እሱ ዘንድ ካለው ሰሌዳ ጥቡቅ ከሆነው ሰሌዳ አንስቶ ኢላ በይቱል ዒዛ የመጀመሪያው ሰማይ ላይ የሚገኝ ቤት አለ አቅጣጫው ከካዕባ አቅጣጫ ላይ የተሰራ ቢወድቅ ካዕባ ላይ ያርፋል ቢባል መላእክቶች በየቀኑ የሚጎበኙት ቤት አለ መጀመሪያው ሰማይ ነብዩ አለይሂ ሰላቱ ወሰለም በየቀኑ 70,000 መላእክት ይጎበኛዋል እስከ የውመል ቂያማ ወረፋ ይደርሳቸው ወደዚህ ቤት አወረድ ነውኛ ከዛም ይላሉ ኢብኑ አባስ بحسب الوقائع እንደ ክስተቱ በ23 አመት ውስጥ ቁርአን ወርዶ አለቀ ويسألونك عن المحيط ስለ ሀይድ ይጠይቁሃል قل እንዲበላቸው ስለ ጨረቃ ይጠይቁሃል قل هي مواقيت للناس ያቺ ሴት መጣ ረሱልን ተመሳጠራቸዋለች قد سمع الله ይወርዳል እነዛ ሙናፊቆቹ በአይሻ ላይ ተረተረት ያስወራሉ ቅጥፈት ان الذين جاءوا بالافك عصبة منكم من ተዘግኖ ይወርዳል ወደ መሬት 23 አመት ቁርአን ከለውሐል መህፉዝ በለይለቱል ቀድር ወደ በይቱል ዒዛ ወረደ
በ23 ዓመት ደግሞ እኛ ጋር ወርዷል ነገ ቁርአን የሰው ልጆችን የሚዳኙበት መመሪያ ወረደ ኢና አላህ ክብሩን እየጠቀሰ እኛ አንዘልና አወረደ في ليلة القدر በተከበረው ምሽት አወረደ የተከበረው ምሽት ሲባል ቦታ አልሰጣችሁትም እንዴ وما أدراك ما ليلة القدر አላህ ይሄ سؤال التعظيم والتشريف የማላቅ ጥያቄ ነው ምን አሳወቀ ይዝችን ለሊት ደረጃ አላህ ليلة القدر አለ ሚስጥሩ እዚህ ጋር ያለ ይሄ የተላቀው ለሊት ማለት خيرٌ የተሻለ ነው من 1000 شهر ከአንድ ሺህ ወር አንድ ሺህ ቀን አላልኩም ልብ አንድ ምሽት ከአንድ ሺህ ወር በላይ እንዴት ሊያልፍ ይችላል ይሄን የቁርአን አንቀጽ ለአመታት ስናስተምር አንድ ሺህ ወር በሚል ቀጥታ 83 ዓመት ከ4 ወር እናደርገውና የሌሊቱል ቀድርን ዋጋ 83 ዓመት ከ4 ወር አድርገን አስተምረናል ለአመታት አሁን ግን ሙፈሲሮቹ አዲስ ሐሳብ ይዘው መጡ አላህ ያለው ከአልፍ ሸህር አላለም ካፉት ተሽቢህ አይደለም ያመጣው ልክ እንደ አንድ ሺህ ወር ነው አይደለም ያለው አላህ ያለው ምንድን ኸይሩን የተሻለ ከአንድ ሺህ የተሻለ ቁጥር ንገሩ 2000 ከአንድ ሺህ ይሻላል አይደለም ነው አይደለም 3000 እስከ አንድ ሺህ ይሻላል 1 ሚሊዮንስ ይሻላል 1 ቢሊዮንስ የረመዳን ደረጃ ዲካ የለውም ማለት ነው አላህ ያላቸው ከአንድ ሺህ ወር ይበልጣል ነው እንጂ አንድ ሺህ ወር ነው አይደለም ያለው ቁጥሩ ከአንድ ሺህ ወር ያልፋል አላህ ለምን አንድ ሺህ ወርን ተጠቀመ አንድ ሺህ ሚለው ለምን ተጠቀመ አረቦቹ ቁርአን በወረደበት ዘመን ቁጥርን የሚጠሩት በሺ ብቻ ከሺ በላይ እርከን የላቸው አሁን ነው ቢሊየን ሚሊየን የመጣው ስለዚህ እነሱ ቁጥር ሲጠሩ አንድ ሺህ በአንድ ሺህ ያባዙ ለምሳሌ አብዱራህማን ኢብኑ አውፍ በጣም ሀብታም ናቸው ስለሳቸው ሲናገሩ ምን ይላሉ ለአብዱራህማን ኢብኑ አውፍ እኮ 1000 ኢቢል ነበረው ይላሉ 1000 ግመል ነበረው ስንት ማለት ነው 1 ሚሊዮን ማለት ነው ስታባዙ وكان له من الغنم 2000 و1000 غنم ይላል ከፍየልና ከበግ ደግሞ 2000 በ1000 ነበረው ስንት ማለት ነው 2 ሚሊዮን ነበራቸው አባዙት አብዱራህማን ኢብኑ አውፍ የጀዚራው እና ዑስማን ኢብኑ አፋን መልቲ ቢሊዮነር ነበር 1 ሚሊዮን ግመል አሁን ግመል ስንት ነው ዋጋው 50 ሺህ ብር ስንት ነው ግመል መታቁ ሐሳብ የግመል ዋጋ ስንት ነው ወደ 50 ሺህ 1 ሚሊዮንን በ50 አባዙ ስንት ይመጣል 50 ቢሊዮን ይመጣል ግመላቸው ብቻ ማለት ግን እንደኛ ፋይናንሱን ይዘው አልቋጠሩት ከኛም ይለይ ብሩ አለ ሰጭ ናቸው ያውን በአንድ ክስተት ላይ የአብዱራህማን ኢብኑ አውፍ 700 የጫነ ግመል ከነጭነቱ ወደ መዲና ይገባል መዲና ሲገባ ማህበረሰቡ ጮኸ ቅፍለቱ ገባ ሲጮህ ረሱል አለይሂ ሰላቱ ሰላም ወደ አኺራ ሄደዋል እናታቸው አይሻ ቤት ቁጭ ብላ ይሄን ድምጽ ሰማች ምን ተከሰተ ስትል 700 የአብዱራህማን ኢብኑ አውፍ ግመል ጭነው እየገቡ ነው አሏት ከዛም ሰይዳችን ያሏትን አስታውሳ አሃ ለዛነው እንደ ነብዩ አለይሂ ሰላቱ ወሰላም رأيت عبد الرحمن بن عوف يدخل الجنة حبوا يده ሲገባ ጀነት አየውት ያሉ ምናልባት ይሄ ተጠያቂነት ኑሮበት ይሆናል ሰይዳችን ሰለላሁ ዐለይሂ ወሰለም ይሄን እናታችን አይሻ ስትናገር ሰሃቦቹ ሰሙ ሩጠው ሄደው ለአብዱራህማን ኢብኑ አውፍ ነገሩት ግመሎቹን ሳያራግፍ ወደ እናታችን አይሻ መጣ ረዲየላሁ ተዓላ የምእመናን እናት ወይ የሰማው ወሬ እውነት ነው አው ከነብዩ ሰምተሻዋል አው አለች እሷ ፊት እንደቆሙ ባንቺ ፊት ወስናለሁ ግመሎቹ ከነጭነቱ ሰደቀቱን في سبيل الله አለ 700 ኮንቲነር ማለት ነው በዚህ ዘመን ይዘውታል ግን አካፍለውታል ልዩነታችን እሱ ጋር አሁን ውድድር አለ አይደል ሰው ሚሊዮን ጨርሶ ቢገባ ይባላል ሰማለ ቢኮ ገባ ቢሊዮን ገባ ሁለቱን ጻው ሲደመር እዛ ሳር ቤት ላይ ያለው ቤት እዛ ፋብሪካው
አንድ ሁለት ቢኮ ገባ ይባላል ጥሩ ነው ብሩን ማያዝ አለበት ግን ምን ያህል ፐርሰንቱ ለአላህ እንሰጣለን ትልቁ ቁም ነገር ያለው እሱ ገንዘብ ልናመሰግን ነው የተሰጠን ድህነት ልንታገስ ነው የተሰጠን لكل صبار شكور አመስጋኝ ጸጋ የተሰጠው ያጣል ይታገስ የቁርአን መልእክት ይሄ ان في ذلك لذكرى لمن كان له من القرآن لكل صبار شكور صبرنا شكر ነው የዓለም ቋንቋ እሱ ብቻ ነው አለቀ የተሰጠው ያመሰግናል ያጣ ይታገሳል የህይወት ቋንቋ ይሄ አረቦቹ የሚያውቁት ቋንቋ ከፍተኛው ስንት ነው አለ 1000 ነው ለዛ ነው ኢማም አህመድን ሲናገሩ ኢማም አህመድ እኮ 1000 ሐዲስ ሐፍዘው ነበር ይላል 1 ሚሊዮን የተለያየ ሪዋያ ሰሃባው ንግግር ታቢዒን ሁሉ ያዙት ሐዲስ ይባላል በጥቅል 1 ሚሊዮን ሐፍዘው ነበር ይባላል ኢማም አህመድ ابن المبارك 700 ሺህ ሐፍዘው ነበር አረቦቹ የሚያውቁት የቁጥር እርከን የመጨረሻው 1000 ይባላል ሺህ ይባላል አላህ እነሱን ያናገረ ስለሆነ እዚህ ቦታ ምን ይያለ ነው ኸይሩን مما تعرفون من العدد እናንተ የምታውቁት የቁጥር ከፍታ ሺህ ነው አይደል ከሽወር በላይ ይበልጣል አላችሁ ትርጉሙ ገብቷቸው የረመዳን የለይለቱል ቀድር ዋጋ 83 ዓመት ከ4 ወር አላህ ኸይር ከሱ ይሻላል ጥጉን አላህ ነው የሚያውቀው 1 ሚሊዮን ነው 1 ቢሊዮን ነው 1 ትሪሊዮን ነው ወሰን የሌለሽ ጸጋ ምን ነው ረመዳን ለዛ ይሄን ጸጋ ስለሚያውቁ ነው ሰለፎቹ 6 ወር አላህን አድርሰን ሚስጥራውን ገባችሁ እኔ ልጅ ሁኜ 6 ወር ዱዓ ያደርጋሉ ሲባል ብዙ አይመጣልኝም 6 ወር እንዴት አንድ ሰው ዱዓ ያደርጋል ትንሽ ከብድ ነበር ሐሳቡ እንዴት ነው 6 ወር የሚያደርጉ የነዚህን ሐዲሶች ማዕና ስረዳ ግን ሊያደርጉም ይገባል መልእክተኛው አለይሂ ሰላቱ ወሰለም ረጀብ ላይ ሆኖ ዱዓ ማድረጋቸው ሚስጥሩን ጥልቀት ስለሚያውቁ تنزل الملائكة على الله كذا بقى خير من 1000 شهر قال بقى تنزل الملائكة ملائكة يزنبالوا تنزلوا يوردالوا تنزلوا يرقفالوا ማለት የመላእክት አጀባን የሚወርድ ወደ ምድር ለክብሩ ረሱል አለይሂ ሰላቱ ወሰለም ወህይ ሲያቀብላቸው የነበረው ጅብሪል ከሳቸው ልፈት በኋላ የሚያደርሰው ወህይ ስለሌለ አይመጣ በዚህ ምሽት ግን ለክብሩ ይወርዳል ወሩሁ ፊሃ ጅብሪል አብሯቸው ይወርዳል መላእካን ከጅብሪል ጋር ይወርዳል بإذن ربهم በጌታ ፍቃድ من كل أمر يا الله ትእዛዝና ውሳኔ ይዞ ይወርዳል በዚህ ምሽት ውሳኔዎች የሚተላለፍበት ምሽት ነው ለዛ ነው ሌላ አንቀጽ ላይ فيها በዚህ ምሽት يفرق كل أمر حكيم ይላል ውሳኔዎችም ይተላለፍበት ነው ገሌ በደህነት ታግሷል ሀብት ይለቀቀለት ገሌ ተሰጥቶት ነበር አጠቃቀሙን አላወቀም ይጨበጥበት ገሌ በጤንነት ታግሷል አፊያ ይሰጠው ገሌ በአፊያው ላይ አምጾናል ትንሽ ይቆንጠጥ ውሳኔ የሚተላለፍበት ለዛ ነው ለይለቱል ቀድር ሚለውን በፈትህ ዳል ተቀርቷል ቀደር ተብሎ የውሳኔ ሌሊት ማለት ነው فيها يفرق كل أمر حكيم ውሳኔዎች የሚተላለፍበት ምሽት من كل أمر كجيتا የሆነ ትእዛዝ سلام هي على الله الصام سلام ነች حتى مطلع الفجر ንጋቱ ወገግ እስኪል ሰላማዊ ምሽት ሰላሙን هي በሶስት ተፈሰሩ ሰላሙን هي ማለት የሚወርዱት መላእክታ ሶላት ላይ ኢባዳ ላይ ያለ ሙእመናን ሰላም ይላሉ ሰላሙን هي ማለት አላህ ሰላምን እንጂ ለአደም ልጆች ውሳኔ ያስተላልፍ በዚህ ምሽት ሰላሙን هي ማለት እርጋታ የሰፈነባት ደስ የሚል አየር ያለባት ምሽት ማለት ንጋቱ እስኪወጣ ድረስ ደረጃውን የረመዳን ገባ ጥልቅ ነው ማለት ይሄን ለማግኘት ነው ረሱሉ አለይሂ ሰላቱ ወሰለም የእድሜ ልካቸውን የመጨረሻዋን 10 ቀን መስጂድ ናቸው ወደ የመጨረሻው የእድሜ ክፍላቸው ላይ 20 ቀን ኢዕቲካፍ ነበር አይወጡ شد مئزرة نمتل عيشة وأحيا ليلة
ወአይቀዘ አህለ ቤተሰብን የአላህ ረድኤት የሚዘንብበት ነው ተነሱ የሚሉበት ወቅት ሰይድና ዑመር ረዲየላሁ ተዓላ ዐን ቤተሰቦቹን በተለይ የመጨረሻው 10 ቀናቶች ተነሱ ዒባዳ አድርጉ ይሉ ነበር የአላህን ቁርአን እየቀሩ ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ ቤተሰቦችህን ለኸይር ቀስቅስ ሚለውን እየቀሩ ቤተሰብን ተነሱ ረድኤቱ እየወረደ ነው በረከቱ እየዘነበ ነው ተነሱ ይሉ ነበር ምነው እነዚህ ምሽቶች እና አንዘልናሁ ፊ ለይለቲን ሙባረካ ብሏል አላህ የተባረኩ ሌሊቶች ናቸው ቀኑ ግልጽ አይደለም ወደ መጨረሻው 10 ቀን እንደሆኑ ተስፋ እናደርጋለን ከ10 ቀናቶቹም ሙሉ ቁጥር ያልሆኑት እንደሆኑ ተስፋ ይደረጋል ግን ሌላ ለይለቱል ቀድር ደግሞ በየሁሉ ምሽት አለ በየሁሉ የረመዳን ምሽት ይላሉ ነብዩ አለይሂ ሰላቱ ወሰለም ወሊላሂ ዑተቃ ሚነናር ይላሉ በየምሽቱ አላህ ከጀሃነም ነፃ ሚላቸው ባሮች ደግመዋል ከነሱ አላህ ያድርግ ነፃ ከሚወጡት አድርግ فمن زحزح عن النار وادخل الجنه فقد فاز الله ليله القدر يوفقنا ታዲያ እንደማሳረጊያ ይሄን የለይለቱል ቀድርን ጸጋ ዝም ብሎ የተሰጠን ተራ ስጦታ አልነበር ወደ ነብዩ አለይሂ ሰላቱ ወሰለም ጅብሪል መጣና 3 ታሪክ ነገራቸው ኢብኑ አባስ ነው የሚያወሩት ረዲየላሁ ተዓላ አንደኛው አንተ መሐመድ ካንተ በፊት በነበሩ ህዝቦች መሃል አንድ ሰው ነበር 1000 ወር ሰይፉን እንዳወጣ في سبيل الله ሲጠብቅ አሳለፋላችሁ ግልጽ ነው 1000 ወር في سبيل الله እድሜው ስንት ነው ማለት ነው እድሜው በጣም ብዙ ነው ማለት ነው አይደል የቀደምቱ ትውልድ እድሜያቸው ስንት ነው በእኛ ባሁኑ ዓመተ ልደት ነው የሚመስለው አጠራር ነብዩላህ ኑህ እድሜያቸው ስንት ነው ሙፈሲሮቹ እስከ 1800 ዓመት ያደርሷቸዋል ዳዓዋ ላይ ብቻ ህዝቡን ቆሞ ያስተማሩበት 950 ዓመት ነበር فلبث في قومه 1000 سنه الا 50 عام እድሜያቸው 1000 2000 ግልጽ ነው በእኛ ዘመን እንትን ነው የሚመስል የሚሊኒየሙ ከወጣ ስንት ጊዜው ነው አሁን እኮ ገና የሰው ልጆች ራሱ ሚሊኒየም ሁለተኛው ሚሊኒየም ላይ 2023 ነው በፈረንጆቹ አይደል ይሄ እድሜ የአንድ ሰው እድሜ ነበር በቀደምቶቹ ትውልድ ውስጥ ነብዩላህ ነው 950 ዓመት ዳዕዋ ላይ አሳልፈዋል እና 1000 2000 ተራ እድሜ ነው በዛ ትውልድ ከዛ እድሜው ውስጥ 1000 ወር ሰይፉን ይዞ የአላህን ዳር ድንበር ሲጠብቅ አሳልፋላቸው ረሱል አለይሂ ሰላቱ ወሰለም ትንሽ ተከዙ ኡመታቸው እድሜያቸው አጭር ከነዚህ ጋር እንዴት ነው የሚወዳደሩ ሁለተኛ መጣላቸው አንተ መሐመድ ካንተ በፊት በነበሩ ትውልዶች 1000 ልጆች ነበሩት ጎረምሶች አንድ ሰው የወለዳቸው ሁሉንም في سبيل الله አውጥቷቸው ጂሃድ ወጣው ተሰዋላቸው ረሱል አሁንም ተከዙ ሰለላሁ ዐለይሂ ወሰለም ከዛም ለጌታቸው አንድ አቤቱታ አቀረቡ ረቢ جعلت امتي اقصرهم اعمارا واقلهم اعمالا እድሜያቸውን የኡመቶችን አጭር አረከው አጭር ስለሆነ እድሜያቸው ስራቸው ማነሰብኛል አላህ ቀልባቸውን ሊክስ ይላል ኢብኑ አባስ ላንተና ለኡመትህ እድሜያቸው አጭር ቢሆንም አንዲትም ምሽት ሰጣቸዋል እሷ ከ1000 ወር በላይ ዋጋ አላት አላቸው አላህ Subhanahu اللهم صل وسلم على نبينا ጭንቀታቸው ትካዚያቸው እኔና አንተ ነን ሌላ አይደለም እናትና አባት እኮ አሁን ይጨነቃል ስትሞት ያለቅሳል ፋይሉ ተዘጋ እሳቸው ቂያማም ሄደው አያርፉም እንዴ ኡመቲ እዛም ጭንቀት ምድርም ጭንቀት ለዛ ነው አላህ ባህሪያቸውን እንድናቅ ለቀድ ጃአኩም በርግጥ መጣላችሁ አላህ ረሱሉን መልእክተኛ ምን አለ ከዛ በኋላ ሚን አንፉሲኩም ይሄ አንደኛው አቀራር ከነፍሳችሁ በጣም ወደው አቀራር ሚን አንፈሲኩም ተብሎ ተቀርቷል አንፈስ ምን ማለት ነው የምርጦች የሩሱሎች ኢማም ልከላችኋለሁ አለ ባህሪው ምንድነው አዚዝ የሚከብደው በጣም አዚዙን አለይ ማ አንቱም እንቢታችሁ የሚያስጨንቀው
فلعلك باخع نفسك كندو ካላመኑ ብለ ራስህን ልታጠፋ ነው ተብለው እስኪገሰጹ ድረስ የሚጨነቅ عزيز عليه ما عنتم حريص ጉጉ የሆነ حريص عليكم ለእናንተ እንድታምኑ ጉጉ የሆነ እንዴት ነው የሚያምኑልኝ ጥረታቸው ጭንቀታቸው ኡመቴ ከሳት እንዴት ይወጣል بالمؤمنين ባንድ ላይ ንገሩኝ رؤوف الرحيم በምእመናን ደግሞ በጣም አዛኝ የሆኑ ነብይ ናቸው ጭንቀታቸው እንዴት ነው ውድድሩ ላይ የተቀደመው ኡመቴ ጀነት ይገባል ብቻ ነው ጌታዬ እድሜያቸው አጭር ነው በዚህ እድሜ ምን ሰርተው ነው ፊርደውስ ላይ የሚጋፉት ነብያቶች ነው መሐመድ ላንተ ለኡመቶች አንዲት ምሽት ሰጣለሁ ከአንድ ሺህ ወር በላይ የተሻለ ዋጋ ያላት ሰጣለሁ ይሄን አላህ በሳቸው ጭንቀት በሳቸው ቁዘማ የሰጠለሊት ሰለላሁ ዐለይሂ ወሰለም اللهم صل وسلم على እናታችን አይሻ ረዲየላሁ ተዓላ ዐንሃ እዝነታቸውን በአንድ ቃል ትገልጸዋለች አንዴ ነብዩን አለይሂ ሰላም ሐዲስ ነው ነግራችሁ فرأيت فيه طيب نفس አንዴ ቁጭ ብለን ይያለ ደስታ ወሯቸው አዩ ፊታቸው ፍንድቅ ብሎ አዩ እቺን ድልቅ ተጠቀመባት የቀጨም ማረኳትና استغفر لي يا رسول الله አልኳቸው ያ አላህ መልእክተኛ ማህረታህን ጠይቅልኝ አላህን አልኳቸው እጃቸውን አነሱና اللهم ጌታዬ اغفر لعائشة ما قدمت واخرت واسرت واعلنت بالوعد ጌታዬ አይሻን ይቅርበላል ያሳለፈችውን የሚመጣው በግልጽ የሰራችውን በሚስጥር ሁሉም ማራት አሉ እናታችን አይሻ ከደስታ የተነሳ ያለቀስኩ መሬት ላይ ቁጭ አልኩ እንግዲህ ምን ቀረው እንጂ ከፊት ከኋላ ከውስጥ የውጭ ተጠረጋ በጣም ደስ ሲላት አይሻ ደስ አለሽ እንዲያሉ አሁን የአላህ መልእክተኛ ምን ቀረ አልኳቸው ያ አይሸቱ هذه دعوتي لأمتي في كل صلاة ያሉኛለች ይሄ እኮ በሁሉም ሶላቴ ለኡመቶቼ ማረገው ዱዓ እኮ ላንቺ አሁን ነው አንዴ ግልጽ ነው በየሶላቴ ለኡመቴ ማደርገው استغفار ጭንቀታቸውን እናንተ ሌላ የላቸው ላይም ሄደው ኡመቲ እዚህ መጣው ኡመታቸው እድሜያቸው አነሰ እንዴት ነው እነዛ ጋር የሚወዳደሩ እዛ ጋር ትውልድ ላይ እኮ 300 ዓመት እኮ ገና ፍንዳታ ነው ከብታችሁ አንድ ሰው 300 ዓመት ከሆነ ገና ያያደገ ያው አንድ ሪዋያ አለ من نبي الله نوح عليه السلام አንዲት ሴት ልጇ 300 ዓመት ሆኖ እሷ 1000 ምናምን ነች እድሜዋና ልጇ ሞት ሲሞት አምረራ አለቀሰች በጣም አለቀሰችና ምንድነው ሲሏት ይሄው ልጄ በጧቱ ሞተ የዱንያውን ፀሐይ ሳያየው ቀብር ውስጥ አረጃለች ስንት ዓመቱ ነው 300 ዓመት ከዛ ነብዩላህ ነው ፈመረ በጀንበ በጎኑ አለፈ ምንድነው የሚያስለቅስሽ አንቺ ሴት ልጅ ሞቱ ያ ነብዩላህ ስንት ዓመቱ ነው 300 አያንቺ የመጨረሻው ትውልድ የአህመድ ኡመት ይመጣሉ እድሜያቸው ከ60 እስከ 70 ነው አላት ደነገጠችና ስንት አለች 60 እና 70 ነው አቨሬጁ እድሜያቸው አለ ትክዝ አለችና እድሜያቸው ግን ያ ነብይ አላህ ቤት ይሰራሉን እንዴ አለቻቸው እንሰራለን ያው ወደ ላይ ነው አይደል مش مخرات في الهواء سكاي سكرابر ነው አይደል ይሄ ረጅሙ ህንጻ 48 ፎቅ ነው ቡርጅ ኸሊፋ የሚባለው የዱባዩ የዚህን 4 እጥፍ ከግማሽ ግልጽ ነው ይሄ በ823 ሜትር ነው ቡርጅ ኸሊፋ ጅዳ ታወር ደግሞ አሁን እየመጣልን ነው ሳውዲ አረቢያ ውስጥ ወደ ላይ ስንት ነው 1 ኪሎ ሜትር አንተ ወደ ጎን የምታውቀው ወደ ላይ ነብዩላህ ነው ያልሰሙት ጉድ ማለት ሰው ወደ ላይ በኪሎ ሜትር እየሰራ ነው ማለት ቤት ይሰራሉን እንዴ አላህ ነብይ አረ ያውም የተለየ ነው የሚሰሩት አለ እሷ ባንድ ቃል ቋጨችው እኔ በእነሱ ኡመት በሆን ዛፍ ላይ ነበር ማሳልፈዋል ለ60 ዓመት ቤት
ሰው ለ60 ዓመት ቤት ይሰራል ያውም እኮ አይሳካልም ይኸው 30 ድረስ ትንደፋደፋለህ 40 ላይ ትንሽ ብር ትሰበስባለህ የሆነች 40 አጋማሽ ላይ የሆነች ነገር ይኖራል ከንደፋድፈህ ትደርሳለህ ሳትኖርበት ወደ ዋናው ቤት ትሻገራለህ እድሜያችን አጭር የእድሜያችንን ጥረት የሚተካ ጸጋ በታላቁ ነብይ በዓለሙ ብርሃን በሰው ልጆች ሁሉ አይነታ በነብያቶች ኢማም በሩሱሎች አውራ ዱዓና ጭንቀት አላህ ሰጠን አልহামዱሊላህ ረብል ዓለሚን የሳቸው ኡመት ያደረገን ጌታ የተመሰገነ ይሁን እሳቸው ጋር ከያማ ላይ አብረው ከሚነዱት አላህ ያርገን ከሐውዳቸው እጃቸው ላይ ጠጣው ከሚጠግቡት አላህ ያድርገን ፍርደውስ ምንጎራበታቸው አላህ ያድርገን የጀነት ትልቁ ጸጋ ምንድነው የጀነት ጸጋ ምንድነው አሏቸዋል ንገሩኝ እስኪ አላችሁ ወንዙ ዛፉ ፍሬው የሚሉት መስሎታል ፊሃ ረሱሉላህ ሰለላሁ ዐለይሂ ወሰለም እሷ ውስጥ ረሱል አለቀ ጸጋ የጀነት ቁንጮ ጸጋ አገኘ ከዛ እሳቸው ጋር ቁጭ ብለ አርህማንን ታያለ አላህ ከነሱ ያደርግ ፍርደውስ ከሚያርፉት አላህ ያደርግ ሱናቸው ላይ ኑረን መንገዳቸው ላይ ኑረን ከሚያልፉት አላህ ያደርግ ጭንቀታችን ሐማችን ለሳቸው ዲን አላህ ያደርግ ለኸይር ምንሽቀዳደም አላህ ያደርግ ይሄም መስጂድ የሚጠብቁ ኢማሞቻችን ኡስታዞቻችን متاثر على الخير وجعل الله يتبكاችሁ وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته